ስልካችሁን ከፍታችሁ ቲክቶክ ወይም ዩቲዩብ ላይ ስትገቡ ይህንን አፕ አውርዱና በቀን $50 ስሩ። ካፕቻ በመሙላት ብቻ በሳምንት $500 አካብቶ የሚሉ ስፍር ቁጥር የሌላቸው ቪዲዮችን እያያችሁ ትውላላችሁ። እናንተም ካፌ ውስጥ ማኪያቶ እየጠጣችሁ ወይም ማታ ማታ አልጋ ላይ ተኝታችሁ እስቲ እኔስ ምን ይጎድለኛል ልሞክረው ብላችሁ አፕሊኬሽኑን ታወርዳላችሁ። ጠቃሚ የሆነውን የኢንተርኔት ሜጋባይት ትጨርሳላችሁ። ለአልጋችሁ ሳትመቹ ለሰዓታት ትደክማላችሁ። ግን በመጨረሻ ምን ሆነ? በትክክል $0 ዛሬ በ2018 ዓ.ም መሬት ላይ ያለውን እውነታ ፊት ለፊት ልንገራችሁ። እነዚያ የምታዩቸው ቪዲዮዎች 99% ሙሉ በሙሉ ውሸት ናቸው። እነዚያ ዩቲዩበሮችና ቲክቶከሮች እያታለሏችሁ ነው ያሉት። የእነሱን ቪዲዮ አይታችሁ እነሱ በቪው $1 እንዲቆጥርላችሁ ብቻ ነው። እናንተ ግን ውድ ጊዜያችሁን፣ ጉልበታችሁንና የኢንተርኔት ካርዳችሁን በነፃ እየገበራችሁ ነው ማለት ነው። ዛሬ በዚህ ቪዲዮ ውስጥ በ2026 በዓለም ላይ ሆነ እኛ ሀገር በኢትዮጵያ ተጨባጭ እውነታ ላይ በጭራሽ የማይሰሩ ጊዜያችሁን እና ተስፋችሁን ብቻ የሚበሉ 5 የማይረቡ የኦንላይን ስራዎችን ቶስት አደርጋችኋለሁ ወይም እንገልጻችኋለን። ይህ ሚስጥር ካላወቃችሁ ኦንላይን ላይ 1000 ጊዜ ብትደክሙ ስኬታማ መሆን አይታሰብም። ዝግጁ ከሆናችሁ ማስታወሻችሁን ያዙና እውነታውን አንድ በአንድ እንግለጠው። የመጀመሪያውና በአሁኑ ሰዓት ኢንተርኔት ላይ በብዛት የሚወራው የኦንላይን ሰርቬይ ስራ የሌለውን ወጣት በቀላሉ የሚያጠምደው ትልቁ ማታለያ ዩቲዩብ እና ቲክቶክ ላይ ስትገቡ የሚሰሩት ቪዲዮዎች አርዕስት ምን እንደሚል ታውቃላችሁ? ምንም እውቀት አይጠቅምም። ዝም ብላችሁ የድርጅቶችን ምርጫ አስተያየት ሰብስቡ፣ ወይም እነዚህን በስክሪን ላይ የሚቀመጡ የተጻፉ ፊደላትንና ቁጥሮችን በስልካችሁ እየጻፋችሁ ኢንተርኔት ላይ ያሉ ሮቦቶችን የመከላከል ስራ ስሩና $2000 በቤቱ ሆነው ያገኙ ይላችኋል። ይህንን ሲስተሙ በተለይ ተማሪዎች ወይም ተጨማሪ ገቢ የሚፈልጉ ሰዎች ቀላል እኮ ነው ብለው ይጓጓሉ። ነገር ግን እውነተኛውና መሬት ላይ ያለው እና ማንም የማይነግራችሁ ጉድ ይሄ ነው። የመጀመሪያው ወጥመድ መገለል። አንድ ሰርቬይ ለመመለስ 30 ወይም 45 ደቂቃ ሙሉ አይናችሁን አጥፍታችሁ ስልካችሁ ላይ እየተጫናችሁ ስለ ራሳችሁ፣ ስለ ምግባችሁ፣ ስለ ኑሯችሁ ሁሉንም መረጃ ትሰጣላችሁ። ልክ 99% ደርሳችሁ የመጨረሻውን ቁልፍ ልትጫኑ ስትሉ ስክሪኑ ላይ ምን የሚል ጽሑፍ ይመጣላችኋል መሰላችሁ? We are sorry, you don't match our demography for the survey. ይቅርታ፣ የእርሱ ሀገር ወይም ማንነት ለዚህ ጥያቄ አይመረጥም። ያ ሁሉ የደከማችሁበት 45 ደቂቃ የፈሰሰው የኢንተርኔት ዳታ በ1 ሰከንድ 0 ሆኖ ይበናል። ምንም ክፍያ የለም። ሁለተኛው ወጥመድ የገንዘብ ማውጫ ወጥመድ። ሁለተኛው ደግሞ ካፕቻ መሙላት ነው። 1000 እና 2000 የሚሆኑ የተወላገዱ ፊደላትን አይናችሁ እስኪፈስ ድረስ በትዕግስት ስትጽፉ የሚከፍሏችሁ ስንት መሰላችሁ? 20 ሳንቲም። ይባስ ብለው ደግሞ ሌላ ሲስተም አላቸው። ገንዘብ ማውጣት የምትችሉት አካውንታችሁ $10 ሲደርስ ብቻ ነው ይሏችኋል። እናንተም ሌትና ቀን ስትፈጡ ላችሁ አካውንታችሁ $9.50 ሲደርስ ድንገት ዌብሳይቱ ስራ ማምጣት ያቆማል። ጥያቄዎችም አይመጡም። ለምን ቢባል ያንን የደከማችሁበትን $9 ራሱ እንዳታወጡትና ለነሱ በነፃ እንድትሰሩላቸው ስለሚፈልጉ። የኢትዮጵያ ተጨባጭ እውነታ እስኪ ያስቡት። የኢትዮ ቴሌኮም የሳምንት ዴታ ፓኬጅ $100 ወይም $150 ገዝታችሁ ሌሊቱን ሙሉ ስትደክሙ አድራችሁ የምታገኙት $20 ወይም $30 ከሆነ ይሄ ቢዝነስ ነው ወይስ ኪሳራ? ይሄ ዘመናዊ የዲጂታል ባርነትና የሰው ልጅ ጉልበት በነፃ መበዝበዝ ነው። እነዚህ ዌብሳይቶች የእናንተን የግል መረጃ፣ ኢሜል አድራሻ፣ ጾታ፣ ፍላጎት ለትልልቅ ማስታወቂያ ኩባንያዎች በከፍተኛ $1000 ይሸጡታል። ለእናንተ ግን ፍርፋሪ ሳንቲም እንኳን አይሰጧችሁም። መጨረሻው ስልካችሁን ሰብራችሁ ኢንተርኔት በቃኝ ብላችሁ በብስጭት እንድትወጡ ነው የሚያደርጓችሁ። እውነቱን ፊት ለፊት ልንገራችሁ። ስትራቴጂያችሁ በየቀኑ ስልክ ላይ ካፕቻ እየሞሉ መክበር ከሆነ መንገድ ላይ ወጥቶ የባዶ ፕላስቲክ ጠርሙስ ቢለቀም ከዚህ የተሻለ ፈጣን ለአይምሮ ረፍት የሚሰጥና አስተማማኝ ብር ያስገኛል። ሶስተኛው በጣም የሚያናደው ወጥመድ ፋይቨር ወይም አፕወርክ ላይ አካውንት ክፈቱና ዳታ ኢንትሪ ወይም ኮፒ ፔስት ስራ ስሩ፣ የውጭ ሀገር ድርጅቶች ገንዘብ ያዘንቡላቸዋል የሚለው የቪዲዮ ሰሪዎች ሌላኛው ትልቅ ማታለያ ነው። ይህንን ፋይል ወደ ፒዲኤፍ ቀይሩት ወይም ይህንን ኤክሴል ላይ ጻፉት የሚሉ ቀላል ስራዎችን እየሰራችሁ በሰዓት $15 ወይም $20 እንደምታገኙ ነግሯቸዋል። እውነቱን ልንገራችሁ፣ ይሄ ቢዝነስ ከ5 እና ከ6 ዓመት በፊት እውነትም ይሰራ ነበር። አሁን ግን በ2026 ይሄ ገበያ ሙሉ በሙሉ ተለክፏል፣ ተጨናንቋል። አንድ ድርጅት አፕወርክ ላይ ወጥቶ ይህንን ጽሑፍ በኤክሴል ላይ የሚጽፍልኝ ሰው ፈልጋለሁ ብሎ ማስታወቂያ በለጠፈ በደቂቃ ውስጥ ምን እንደሚሆን ታውቃላችሁ? ከፓኪስታን፣ ከህንድ፣ ከፊሊፒንስ፣ ከባንግላዴሽ የመጡ
ከ500 በላይ ፍሪላንሰሮች በሰዓት $1 ወይም $2 ብቻ ለመክፈል ተሰልፈው ማመልከቻ ወይም ፕሮፖዛል ይልካሉ። እናንተ እዚህ ሀገር ሆናችሁ ኢንተርኔት የተቆራረጠባችሁ፣ አካውንታችሁ አዲስ ሆኖ ከነዚህ ሌትና ቀን ኮምፒውተር ላይ ከሚያድሩ አንበሶች ጋር ተወዳድራችሁ ስራ ተገኛላችሁ? መልሱ በጭራሽ አይታሰብም። ለሳምንታት ለወራት ማመልከቻ ስትልኩ ትኖራላችሁ። በመጨረሻ ግን አንድም መልስ ሳታገኙ ትቀራላችሁ። ይባስ ብሎ አፕወርክ ላይ ስራ ለማመልከት ኮኔክት የሚባል ዲጂታል ሳንቲም በዶላር መግዛት አለባችሁ። ማለትም ስራ ፍለጋ ለመጀመር ራሱ መጀመሪያ ከኪሳችሁ ዶላር መክፈል አለባችሁ። ይሄ ስራ ነው ወይስ ቁማር? ከሁሉ በላይ ግን ትልቁ ሚስጥር ልንገራችሁ። አሁን እኮ ያለነው በ2026 ላይ ነው። ማንኛውም የውጭ ሀገር ድርጅት አንድን ፋይል ከቦታ ቦታ ለማስተላለፍ፣ ኮፒ ፔስት ለማድረግ፣ ኤክሴል ላይ ለመጻፍ ሰውን አይቀጥርም። ለምን ይቅጠሩ? በአሁኑ ሰዓት እንደ ቻትጂፒቲ፣ ክላውድ፣ የተለያዩ የኤአይ አውቶሜሽን መሳሪያዎች አሉ። አንድ ነጋዴ የፈለገውን ትልቅ ዳታ ለኤአይ ሰጥቶ በአንድ ሰከንድ ውስጥ ያለምንም ወጪ በፍጹም በትክክል መንገድ በነፃ ያሰሩታል። ታዲያ ለእናንተ ለምን ዶላር ይከፍላሉ? ስለዚህ ምንም ልዩና የተለየ ሃይ ቫልዩ ስኪል ሳይኖራችሁ እነዚህ የፍሪላንሰር ገጾች ላይ ብሩን አዝንቡልኝ ብትሉ የሚመጣላችሁ የአእምሮ ብስጭት፣ የውድቀት ስሜትና የጊዜ መባከን ብቻ ነው። አራተኛው እጅግ በጣም አደገኛውና በአሁኑ ሰዓት ብዙ የኢትዮጵያ ወጣቶችን በአንድ ሌሊት ወደ ድህነትና ወደ ዕዳ እየቀየረ ያለው ወጥመድ። ይህንን አፕ አውርዱ፣ $10 ወይም $2000 ብር ብቻ አስገቡና የኤአይ ትሬዲንግ ቦቱን አስገቡት። እሱ ተኝታችሁ ያስከብራችኋል የሚሉ የፎሬክስ፣ ክሪፕቶና የተለያዩ የኢንቨስትመንት አፖች ማታለያ ነው። ቲክቶክ ላይ ስትገቡ እኔም መጀመሪያ አላመንኩም ነበር። አሁን ግን ይህንን አፕ ተጠቅሜ በቀን $3000 ብር አወጣው እያሉ በውሸት የተሰሩ የባንክ መልእክቶችና የዶላር ግራፎችን እያሳዩ ያታልሏቸዋል። የመጀመሪያው ወጥመድ የስነ ልቦና ማለማመጃ። እነዚህ አፖች እንዴት እንደሚሰሩ ልንገራችሁ። መጀመሪያ በነፃ እንድትሞክሩት ፈልገው በቪዲዮ ማስታወቂያ ሊንክ ይሰጧቸዋል። አካውንት ስትከፍቱ እንኳን ደስ አሎት $5 ስጦታ ተሰጥቶታል ይላቸዋል። ከዚያም ያንን የነፃ $5 ትሬዲንግ ላይ ስታውሉት አፑ ሆም ብሎ ግራፉን ወደ ላይ በመስቀል በየቀኑ አትረፋል እያለ ቁጥሩን ያሳያቸዋል። እናንተም ስልካችሁን እያያችሁ ዋው እውነትም እኮ ይሰራል ብላችሁ በአይምሯችሁ የፎሬክስ ወይም የሐሰት የስኬት ስሜት ይፈጥርባችኋል። ሁለተኛው ወጥመድ ትልቁ የገንዘቡ ዘረፋ። የአይምሯችሁ መከላከያ ሲሰበርና ስትጓጉ እስቲ $5 ይሄን ካተረፈ 10,000 ብር ባስገባበትማ በአንድ ሳምንት ውስጥ ይደበላለቃል ብላችሁ የምታስቡት ነገር ይመጣል። እህታችሁን፣ ጓደኛችሁን ተበድራችሁ ወይም ያላችሁን ተቀማጭ ገንዘብ ወደ አፑ አካውንት አስገባላችሁ። በትክክል ልክ ትልቅ ብር ስታስገቡ ምን እንደሚሆን ታውቃላችሁ? አንደኛ የገበያው ድንገተኛ መውረድ። አፑ ድንገት ገበያው ስለወረደ ብርህን በሙሉ ተበልቷል፣ ማርጅን ኮል ይላቸዋል። ሁለተኛ የመቆለፍ ዘዴ ወይም ዊዝድሮዋል ፍሪዝ። አይ አሁንም ትርፍ ላይ ነህ ብሎ ያሳያችሁና ብሩን ወደ ባንክ አካውንታችሁ ለማዘዋወር ስትሞክሩ ሲስተም አፕግሬድ እያደረግን ስለሆነ ለ2 ሳምንት አይቻልም ይሏቸዋል። በአሁኑ ሰዓት በአዲስ አበባም ሆነ በተለያዩ የሀገራችን ክፍሎች ያሉ በሺዎች የሚቆጠሩ ተማሪዎች በዚህ የትሬዲንግ ቦት ወጥመድ ውስጥ ወድቀው የትምህርት ክፍያቸውን እና የኪስ ብራቸውን ተበልተዋል። ያለ ዓመታት ልምድ ዝም ብሎ አፕ ላይ ቁልፍ በመጫን ብቻ ትሬዲንግ ውስጥ መግባት አይቻልም። አይናችሁን ጨፍናችሁ ገደል ውስጥ የመግባት ያህል ነው። ይሄ ራሱን ቴክኖሎጂና ኤአይ ያስመሰለ የተራቀቀ ዲጂታል ቁማር ነው። ገንዘባችሁን እሳት ውስጥ አትጣሉ። አራተኛውና በጣም ልብ የሚሰብረው ብዙ ተማሪዎች ሌቱን ሙሉ እንቅልፍ አጥተው የሚፈጩበት ወጥመድ ደግሞ ማይክሮታክስ እና የኤአይ ማሰልጠኛ ድረገጾች ናቸው። ኢንተርኔት ላይ ያሉ አስተማሪ ነን ባዮች ምን ይሏችኋል? የመንገድ ላይ ምስሎችን፣ የትራፊክ መብራቶችን ወይም የሱቅ ማስታወቂያዎችን በስክሪን ላይ እያያችሁ በመለየት ወይም ዳታ ሌብሊንግ ለትላልቅ የዓለም የቴክኖሎጂ ኩባንያዎች የኤአይ ስልጠና ስጡ፣ ምንም ልዩ እውቀት ሳይኖራችሁ ከቤት ሆናችሁ በሳምንት $100 ይከፈላችኋል ይሏቸዋል። ይህንን ሲሰሙ ብዙዎች እንኳንስ ምስል መለየት ሌላም እንሰራለን ብለው ሌሊቱን ሙሉ ኮምፒውተራቸው ላይ ይተከላሉ። ነገር ግን እውነተኛውና መራራው ሀቅ ይሄ ነው። የመጀመሪያው ወጥመድ የድካም ሲኦልና የፍርፋሪ ክፍያ። አዎ ይህ ስራ ከጥቂት ዓመታት በፊት የተወሰነ ብር ያስገኝ ነበር። አሁን ግን በዓለም ዙሪያ ያሉ በሚሊዮኖች የሚቆጠሩ የሶስተኛው ዓለም ሀገራት ወጣቶች ወደዚህ ገጾች ጎርፈዋል። ውጤቱ ምን መሰላችሁ? አንድ ስራ ወይም ታስክ ሲመጣ በሰከንድ ክፍል ውስጥ በሰዎች በቦቶች ተለቅሞ ያልቃል። ኮምፒውተራችሁን ከፍታችሁ ስራ ለመጠበቅ ብቻ 3 እና 4 ሰዓት ሪፍሬሽ እያደረጋችሁ ትቀመጣላችሁ።
ያገኛችሁት ስራ ደግሞ ክፍያው ምን ያህል ነው? ለ20 ደቂቃ አይምሮ የሚያደማ ጥንቃቄ የሚፈልግ ምስል ስትለዩ የምታገኙት 5 ሳንቲም ብቻ ነው። ለሰዓታት ደግማችሁ $1 ለመሙላት ስትፋለሙ አይምሯችሁ ይዝላል፣ አይናችሁ ይፈሳል። ሁለተኛው ወጥመድ፣ ያለምንም ምክንያት አካውንት መዝጋት። እነዚህ ድረገጾች የእናንተን ጉልበት ተጠቅመው ስራቸውን ካሰሩ በኋላ ክፍያው $20 ወይም $30 ደርሶ ልታወጡ ስትሉ ድንገት ያለምንም ማስጠንቀቂያና ማብራሪያ የእርሱ አካውንት ታግዷል የሚል ደረቅ ኢሜል ይልኩባቸዋል። ለመጠየቅ ሰፖርት ጋር ብትጽፉ መልስ የሚሰጣችሁ የለም። ምክንያቱም እነሱ እናንተን እንደ ሰው ሳይሆን እንደ ነፃ የባሪያ ጉልበት ነው የሚያዩዋችሁ። የእናንተ አካውንት ሲዘጋ በምትካችሁ የሚገቡ ሌሎች ሺህ ወጣቶች ተሰልፈዋል። እስኪ ያስቡት፣ የካምፓስ ተማሪዎች ፈተና እያለባቸው እንቅልፍ አጥተው ሌሊቱን ሙሉ በእነዚህ ገጾች ላይ ሲጋደሉ ያድራሉ። በመጨረሻ ግን ሳንቲም ሳይዙ በአካውንት መዘጋትና በጭንቀት ትምህርታቸውን፣ ጤናቸውንም ያጣሉ። ክህሎት የማይጠይቅ የእናንተን ሰዓት ብቻ በሳንቲም የሚገዛ ስራ መቼም ቢሆን ከድህነት አያወጣችሁም። ይሄ የድካም ሲኦል ነው። ጊዜያችሁን እዚህ ላይ አታቃጥሉ። አሁን ይህንን ሁሉ ሳውራችሁ ተስፋ እንድትቀርጡ ወይም ደግሞ ኦንላይን ላይ ስራ የለም ብላችሁ እንድታምኑ በፍጹም አልፈልግም። እስቲ ራሳችሁን አንድ ጥያቄ ጠይቁ። እነዚህ ዛሬ ያየናቸው 5ቱ የኦንላይን መንገዶች በሙሉ ያልተሳኩት እና ጊዜያችሁን የበሉት ለምንድን ነው? ምክንያቱ አንድ ብቻ ነው። ምክንያቱም ምንም አይነት ልዩ ክህሎት ወይም ሃይ ቫልዩ ስኪል ስለማይጠይቁ ነው። ኢንተርኔት ላይ ወርቃማ ህግ አለ። እሱን ሁልጊዜ በጭንቅላታችሁ ያዙት። ማንኛውም ሰው ያለምንም እውቀት በ2 ሰከንድ ውስጥ በቀላሉ ሊሰራ የሚችለው ነገር ከሆነ ክፍያው ሁልጊዜ 0 ወይም ፍርፋሪ ሳንቲም ነው። በአጭር መንገድ በነፃ አፕሊኬሽን የሚገኝበት ሀብት የለም። ታዲያ እውነተኛውና በ2026 ዓ.ም ህይወትን የሚቀይረው የኦንላይን ስራ መንገድ ምንድን ነው? መፍትሄው እውነተኛ ሃይ ቫልዩ ስኪል ወይም ከፍተኛ ዋጋ ያለው የዲጂታል ክህሎት መማር ነው። ያንን ክህሎት ስታዳብሩ እናንተ ወደ ስራው አትሮጡ። ስራው ራሱ ዶላርና ብር ይዞ ወደ እናንተ ይመጣል። ለምሳሌ ያህል እነዚህን 3 መንገዶች ልንገራችሁ። አንደኛ፣ ቪዲዮ ኤዲቲንግ። በአሁኑ ሰዓት በቲክቶክ እና በዩቲዩብ ምክንያት የቪዲዮ ኤዲተሮች ፍላጎት ሰማይ ነክቷል። በስልካችሁ ካፕከት ወይም በኮምፒውተር ፕሪሚየም ፕሮ በሚገባ ከተለማመዳችሁ ለሀገር ውስጥ ሆነ ለውጭ ድርጅቶች ሰርታችሁ ጥሩ ብር ታገኛላችሁ። ሁለተኛ፣ ድሮፕ ሰርቪስ። የራሳችሁ ሙያ ባይኖራችሁ እንኳን እዚሁ ሀገር ላይ ያሉ የካምፓስ ተማሪዎችን እውቀት ከውጭ ሀገር ደንበኞች ጋር በማገናኘት መሀል ላይ እንደ ዘመናዊ ዲጂታል ደላላ ሆናችሁ ከፍተኛ ትርፍ የምትቆርጡበት እብድ ሲስተም ነው። ሶስተኛ፣ ኤርቢኤንቢ። አዲስ አበባ ውስጥ ያሉ የዲያስፖራዎች አፓርትመንቶች በስልካችሁ ብቻ በማስተዳደርና እንግዳ በመቀበል ከሚገኘው ገቢ ላይ የ20% ቋሚ ኮሚሽን በየወሩ የምትቀበሉበት እውነተኛ የሀብት መንገድ ነው። እነዚህን ስራዎች ታማኝነት፣ እውቀት፣ ትዕግስት እና እውነተኛ ድካም ይጠይቃሉ። ነገር ግን መጨረሻቸው አስተማማኝና እውነተኛ የሀብት ምንጭ ነው። ጊዜያችሁን በውሸት አፖችና በካፕቻ ላይ አታቃጥሉ። እውነተኛ እውቀት ላይ ኢንቨስት አድርጉ። ይህ ቪዲዮ ከትልቅ የጊዜ ስብራትና የገንዘብ ኪሳራ እንደታደጋችሁና አይናችሁን እንደገለጠው በሙሉ እምነት አለኝ። እውነቱ ከተመቻችሁና ካስተማራችሁ አሁኑኑ ላይክ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ደግሞ ዛሬ ከጠቀስኳቸው ውስጥ እውነት የሚሰሩና ህይወት የሚቀይሩ 3 የኦንላይን ስራዎች ደረጃ በደረጃ ሙሉ መመሪያ እንድሰራላችሁ ከፈለጋችሁ አሁኑኑ ኮመንት ላይ እውነተኛ ስራ ብላችሁ ጻፉልኝ። የኮመንት ብዛት ካየው በኋላ በሚቀጥለው ሳምንት እሳት ቪዲዮ ይዤላችሁ እመጣለሁ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ አባል ሁኑ። ስለተከታተላችሁኝ ከልብ አመሰግናለሁ። በሚቀጥለው እውነተኛ ቪዲዮ እስክንገናኝ ጊዜያችሁን በአግባቡ ጠብቁ።